ሰላም እንዴት ናችሁ? ዛሬ የቀረስኩት ቪዲዮ ይጠቅማችኋል በሚል ለእናንተ ይዤላችሁ መጥቻለሁ። ከፊት ሹሩባ የኋላውን ስፌት ስንጠቀም እንዴት መስራት እንዳለብን እኔ ከፊት ለፊት ሹሩባውን ሰርቼ የኋላውን ለስፌቱ የምጠቀመው ሹሩባ ምንድነው የማደርገው? ክብ ሰርክል አድርጌ አልሰራውም። ምክንያቱም ያ ማላደርግበት ምክንያት ምንድነው? ሰርክል አድርጌ ስፌቱን ሂማኑን ከሰፋውኝ የአልባሱ ስሬት ይመስላል። በጣም ከፍ ይላል ቡፍ ይላል። ያ ደግሞ ሲሆን አልባሱ ስሬት ይመስልና ውበቱን ትንሽ የሹሩባውን ውበት ያሳጣል። ያ እንዳይሆን ምንድነው የምታደርጉት? ሹሩባውን ወደ ታች ትሰሩታላችሁ። ከዛም በኋላ ከፊት ለፊት እንደምታዩት እኔ እዩት ወደ ኋላ ነው የሰራዋት። ከሰራዋት በኋላ እሱ ላይ ሂማኑን ሰፋውኝ። ከዛም በኋላ ፍላት ነው የሆነው። እንዳልባሱ አልሆነልኝም ሂማኑ ስለሆነ። ሌላው ደግሞ ምንድነው ልክ ሰፍታችሁ ከጨረሳችሁ በኋላ የፊት ለፊቱ ስፌቱ እንዳይታይ በኪሮሽ ወጣ ወጣ እያደረጋችሁ አያችሁት። እንደምታዩት በጣም ነው የሚያምረው። ናቹራል የራሷ ጸጉር ከፊት ተሰርታ ኋላውን ፍሪዝ ያደረገች ነው የሚመስለው። መልካም ቀን፣ መልካም ጊዜ።